በዛሬው ዕለት የኢትዮጵያ ብሔራዊ ባንክ አንድ ሌላ ማሻሻያ አድርጓል። ይህ በጣም እጅግ ለውጥ ሊያመጣ የሚችል ማሻሻያ ከአሁን በፊት ወደ ቻይና ሀገር ኤክስፖርት ስናደርግ በኢትዮጵያ ንግድ ባንክ በኩል ብቻ የኤክስፖርት ባንክ ፐርሚት ወይም ደግሞ የወጪ ንግድ ፍቃድ ሲሰጥ የነበረውን መመሪያ የሚያሻሽል ነው። ከአሁን በፊት እንደሚታወቀው ለረጅም ጊዜ ወደ ቻይና ሀገር ኤክስፖርት ስናደርግ በቻይናና በኢትዮጵያ መካከል በነበረው የንግድና ኢኮኖሚ ትብብር ስምምነት መሰረት ማንኛቸውም ኤክስፖርት ፐርሚት ሲሰጥ የነበረው በኢትዮጵያ ንግድ ባንክ በኩል ብቻ ነበር። ከዛሬ ግንቦት 18 2018 ጀምሮ ግን በዚህ በተደረገው ማሻሻያ መሰረት በሁሉም የኢትዮጵያ ንግድ ባንኮች በኩል እንደሚሰጥ መግለጫው ያመለክታል። ይህ ብሔራዊ ባንክ ይህ ማሻሻያ ማድረግ የተፈለገበት በዋነኛነት የውጭ ንግድ ዘርፉን ቀልጣፋ ለማድረግ ተወዳዳሪ ለማድረግ እና ለላኪዎች ምቹና ተደራሽ የባንክ አገልግሎት ለመፍጠር ሲባል እንደሆነ ገልጿል። ለተመሳሳይ መረጃ የቻናላችን ቤተሰብ ይሁኑ። እንዲሁም ለሌሎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግዎትን እንዳይረሱ። ሙሉ መግለጫውን በሰበዝ የቴሌግራም ቻናል ላይ ማግኘት ትችላላችሁ። ሊንኩ ባዮ ላይ አለ። ለሌሎችም እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግዎት እንዳይዘነጉ። እናመሰግናለን።